በረዶ መሬቱን ነጭ አርጎ በሸፈነበት፣ ዝናብ በብርቱ በሚወርድበትና ንፋስም በመንደሩ አቅጣጫዎች ሁሉ በሚነፍስበት ጊዜ አስማ የተባለች አንዲት ወጣት ነበረች። ብርድና ድህነት ይጎዳት ነበር። የምትኖረው ጥቂት ምግብና አንድ ያረጀ ምንጣፍ ባለው ትንሽ ጎጆ ውስጥ ነበር። አንዳንድ ጊዜ ቁጭ ብላ ራሷን ትመለከታለች፣ ሌላ ጊዜ ደግሞ ወደ ኮርኒሱ እየተመለከተች ከህይወት ጭቃኔ ትጠብቃት የነበረችውን የሞተች እናቷን ታስታውስ ነበር። በአንድ አሳዛኝ ቀን በአውሎ ንፋስ ምክንያት ወላጆቿን አጣለች። እርሷም ያለፈውን ታሪኳን እያስታወሰችና ፈገግ እያለች ሳለ በውጪ ላይ ጩኸት ሰማች። ወዲያውኑ በፍጥነት እየሮጠች ሁኔታውን ለማጣራት ወጣች። ነገር ግን የተፈጠረው ነገር ታላቅና በአእምሮ የማይታሰብ ነበር። መሬት ላይ ተጥሎ በብርድ እየተንቀጠቀጠና እያለቀሰ ያለ ሕፃን አገኘች። በሁለቱ እጆቿ አንስታ በእናትነት መንፈስ እየሳመችው ትናንሽና ቆንጆ አካላቶቹን እያየች ወደ ትንሹ ጎጆ አስገባችው። ጥቂትም ወተት ሰጠችው። ሕፃኑም በጥቂት ደቂቃዎች ውስጥ ተኛ። አስማም ወላጆቹን ለመፈለግ ወደ ውጪ ለመውጣት ወሰነች። ግን ውጪ ማንንም አላገኘችም። ከቆይታ በኋላ አእምሮዋ ሲረጋጋላት ወደ እርሱ ተመለሰች። በእናትነት ዓይን እየተመለከተችው ወላጆቹን ለማግኘት ተመኘች። ግን በሚያሳዝን ሁኔታ ረጅም ጊዜ አለፈ። አስማም የሚያውቁትን ሰዎች ወይም ስለ ሕፃኑ መረጃ ለማግኘት ራሷን አደከመች፣ ግን ምንም አልተሳካላትም። ስለዚህ ትንሿ አስማ ለእሱ እናት ሆነችው። ፍቅርንና የእናትነትን ስሜት አጥግበዋለች። የወላጆቿንም መለየት ካሳት። እሷም ራሷ ወላጅ አልባ ስለሆነች በሱ ውስጥ ራሷን ታያለች። ወደ 3 ዓመት ገደማ ካለፈ በኋላ ሕፃኑ መሄድና አንዳንድ ቃላትን መናገር ጀመረ። እርሷንም እማዬ እያለ ይጠራት ጀመር። እርሷም በጣም ደስተኛ ነበረች። የዋህ ቃላቱን ስትሰማ የቀኑን ድካሟን ትረሳ ነበር። አስማ ከምታሳልፋቸው ቀናት በተለየ መልኩ በአንድ ልዩ ቀን ወደ ጎጆዋ እየተመለሰች ሳለ በሚገርም አጋጣሚ ደግና መልከ መልካም ከሆነ ወጣት ጋር ተገናኘች። በንፋስ ምክንያት ብዙ ወረቀቶች ከእጁ ወድቀውበታል። አስማም በፍጹም ሳታቅማማ ልትረዳው ቸኮለች። በፍጥነት ወደ እሱ ሄደችና ልትረዳው ወረቀቶቹን መሰብሰብ ጀመረች። ፈገግ እያለች ወደ እሱ ትመለከት ነበር። ወጣቱ ግን ደብዝዞ በቀላሉ ሊቀደድ የሚችለውን ልብሷንና የፊቷን ውብ ዝርዝሮች እያየ በመስጠም ላይ ነበር። ከዚያም ትንሹን ሕፃን ተመለከተና ፈገግ አለ። ፈጣሪ ልጅሽ እንዲያሳድግልሽ እመኛለሁ አላት። አስማን ፈገግ አለችና ሕፃኑን በእጆቿ ይዛ ወደ ጎጆዋ ተመለሰች። ጊዜያቶችም አለፉ። በአንድ ምሽት አስማ ስራ ለመፈለግ ወጣች። መልካም ዕድል ኖሮላት በመጋገሪያ ቤት ውስጥ አዲስ ስራ አገኘች። ስራዋንም ያገኘችው ደግነት የሚታይበት አሮጊት ሴት ጋር ነበር። ነገር ግን ጊዜ እያለፈ ሲሄድ አስማን እየተጠቀመችባት እንደሆነ ግልጽ ሆነ። አስማም ለትንሹ ልጅ ስትል መታገስና መጽናት ነበረባት። ያንንም በትክክል አደረገች። ሕፃኑም አደገና በመንደሩ ትምህርት ቤት መማር ጀመረ። አስማም የቀኑንና የሌሊቱን ሥራ በመስራት የመማሪያ ክፍያውን እንድትከፍልና ምግብ እንድትገዛለት ትታገል ነበር። የአስማን ሕይወት የለወጠውንና እሷንና ያንን ወጣት በድጋሚ ያገናኘው ቀን እስኪመጣ ድረስ። አዎ እሱ ራሱ ነበር። በአጋጣሚ ወደ መጋገሪያ ቤቱ ሲሄድ ያቺ አሮጊት ሴት በአስማ ላይ ስትጮህባትና ድሃ፣ አስቀያሚ ብላ ስትሳደብ አሰማ። ወጣቱም ወደ ውስጥ ለመግባትና እርሷን ለመጠበቅ በፍጹም አላቅማማም። በቁጣ ተሞልቶ ገባ። በአሮጊቷ ሴት ላይ መጮህ ጀመረና የምትሰሪው ጥሩ አይደለም፣ አስማ ደግና ታማኝ ወጣት ናት አላት። እንዴት እንዲህ ልትላት ቻልክ? አለችው። ይቺን ወጣት ማወቅ ከጀመርኩ ወዲህ ደግነቷ እውነተኛ መሆኑን ለማወቅ ሳታውቅ በድብቅ እከታተላት ነበር። በእርግጥም ከሷ በላይ ደግ አላየሁም። ታዲያ እንዲህ ባለ ጭካኔ እንዴት ልትይዛት ቻልሽ? አላት። አስማም ወጣቱ ባለው ነገር ተደሰተች። ግን እሷ አላወቀችውም፣ ለረጅም ጊዜ አላየችውም ነበርና። ጥቂት ቆይቶም
ሕፃኑ እማዬ ተርቤያለሁ ብሎ ጮኸ። አስማም በፍጥነት ወደ እሱ ሄደች። ሳመችውና አቀፈችው። ዓይኖቿን በእንባ ተሞልተው ነበር። በዚያን ጊዜ ወጣቱ ወደ ሕፃኑ ቀረበና ከመጋገሪያ ቤቱ ዳቦ ገዛለት። ከዚያም ወደ እሷ ተመለከተና ወዲያውኑ ከመጋገሪያ ቤቱ እንድትወጣ ነገራት። ግን እሷ አልተስማማችም። መጋገሪያ ቤቱ መተዳደሪያዋ እንደሆነና ሌላ ሥራ ማግኘት እንደማትችል ገለጸችለት። ወጣቱ ፈገግ አለና ሕፃኑን ይዞ ሄደ። አስማም በፍጥነት ከኋላው እየሮጠች እንዲመልስላትም ለመነችው፣ ግን አልሰማትም። ወጣቱ ታላቅ ቤተ መንግሥት በር እስኪደርስ ድረስ መጓዙን ቀጠለ። አስማም ትዕይንቱን አየችና ዓይኖቿ የሚያዩትን ማመን አልቻለችም። ያ መልከ መልካም ወጣት ከፍተኛ ማዕረግ ያለው ልዑል የቤተ መንግሥትና የንብረት ባለቤት ነበር። ሁሉም ያከብሩት ነበር። ልዑሉ አስማንን ወደ ቤተ መንግሥት እንድትገባ ጠየቃት። የቤተ መንግሥቱ አገልጋዮችም ተንከባከቧት። ምግብንና አዳዲስ ልብሶችን አመጡላት። እርሷንና ትንሹን ልጅ ፍጹም ደስተኛ ያደረጓቸው። ከዚያን ቀን ጀምሮ አስማ ወደዚያ መጥፎ መጋገሪያ ቤት መሄዷን አቆመች። ምክንያቱም በቤተ መንግሥት ውስጥ ለመስራት፣ ለማጽዳትና ለማብሰል ገንዘብና እንክብካቤ ለማግኘት ወሰነች። እንዲሁም የልዑሉን ወዳጅነት አገኘች። ጊዜ በሄደ ቁጥር እርሷን ያናገራት ነበር። ስለ እርሷና ስለ ትንሹ ልጅ ደህንነት ያጣራ ነበር። ቀናቶችን ባለፉ ቁጥር ሕፃኑ ያደገ ነበር። ልዑሉ ለልጁ ያለው ፍቅር እንደ አባቱ ጨመረ። ወደፊት ጀግና እንዲሆን ፈረስ መጋለብና ዋና መዋኘት አስተማረው። በአንድ ምሽት ንጉሡ ለልዑሉ የቀለበት በዓል ለማድረግ ወሰነ። ልዑሉም አስማንን የቤተሰቡ አካል ስለሆነች በበዓሉ ላይ እንድትገኝ ጋበዛት። ግን እርሷ አልተቀበለችም። ለከፍተኛ ደረጃው በፍጹም እንደማትመጥን ነገረችው። እናንተ ሀብታም ናችሁ፣ እኛ ድሃ ነን አለች። በእሷ ላይም ተስፋ የመቁረጥ ምልክት ይታይ ነበር። እሷም ከቀረች እንደሚበሳጭና እንደሚናደድ ነገራት። ከዚያም ሄደ። አስማም ልዑሉ በቅርብ እንደሚያገባ ከሰማች በኋላ የሐዘንና የተስፋ መቁረጥ ምልክቶች በፊቷ ላይ ታዩ። ምክንያቱም ልዑሉ ካገባ በኋላ ሁኔታዋ እንዳይለወጥና እንዳይባባስ ትፈራ ነበር። ምናልባትም ደግ ልቧ ለመጀመሪያ ጊዜ ያለ ፍቃድ ምት መስጠት ጀምሮ ይሆናል። ከእሷ ጋር ብዙ ጊዜ ቢያሳልፍም ስለ ጋብቻው ግን አልነገራትም። በበዓሉ ቀን ጠዋት አሰር ሊጠይቃት መጣና የቤተሰቡ አባል መሆኗንና የቀለበት በዓሉ ላይ የመገኘት መብት እንዳላት አስታወሳት። ግን ዝም አለች። ከንፈሯንም አላነቃነቀችም። እስከ ሄደበት ድረስ በቦታዋ ተቀምጣ ታለቅስ ነበር። ከጥቂት ደቂቃዎች በኋላ ትንሹ ልጅ በታላቅ ደስታ ገባ። ምክንያቱም የዛሬው በዓል በሕይወቱ ውስጥ የመጀመሪያው ይሆናልና። አስማም ሳታቅ በሱ ላይ መጮህ ጀመረች። ወደዚያ እንዳይሄድም ከለከለችው። ይህ ባህል እኛን አይመለከትም ራም አለችው። ሕፃኑም ማልቀስ ጀመረ። ከዚያም በከፍተኛ ድምፅ እየጮኸ ከአንቺ ጋር ምንም ግንኙነት የለኝም፣ እናቴ አይደለሽም፣ ሞግዚት ብቻ ነሽ። ስለዚህ የምወደውንና የምፈልገውን የመምረጥ መብት የለሽም አለ። አስማም ለቅሶ አለቀቀች። እሱን ለመጠበቅና ለመንከባከብ ምን ያህል እንደተሰቃየች ለልጇ ገለጸች። ግን እሱ ለሷ አላደረገላትም። ትንሹም ማልቀስ ጀመረና ከዚያም ለሰራው ይቅርታ ጠየቃት። ልዑል አሰር ንግግራቸውን ሰምቶ ነበር። አስማ የትንሹ ልጅ እናት አለመሆኗን ግን ሞግዚት ብቻ መሆኗን ሲያቅ ሙሉ በሙሉ ደነገጠ። ትውስታው ሕፃኑን ወዳወቀበት ቀን መለሰው። ሲያስተምረው በነበረበት ጊዜ ክንዱ ላይ የንጉሳዊ ምልክት የሚመስል ንቅሳት አይቶ ነበር። ይህ ደግሞ ቅዠት ብቻ ነው ብሎ አሰበ። እንዴት እንግዳ የሆነ ትንሽ ልጅ ንጉሳዊ ንቅሳት ኖሮት ከእሷ ጋር ሊዛመድ ይችላል? ልዑሉ በፍጥነት ወደ ወጥ ቤት ገባና ለማረጋገጥ የሕፃኑን ሸሚዝ እጀታ አነሳ። የሕፃኑ ክንድ ሲገለጽ ንቅሳቱ ታየ። በድንጋጤ የሕፃኑን እጆች ያዘና ወደ አባቱ በዚያ አካባቢ ሁሉም ወደሚፈሩት ወደ ንጉሥ ራካን ወሰደው። አስማ ግን ልዑሉ ሕፃኑን እንዳይወስድ ለማስቆም አልሞከረችም። ምክንያቱም ከልጅነቷ ጀምሮ
ይህ ስሜት ነበራት። ይህ ልጅ ልዩ እንደሆነና አንድ ቀን እንደምትኮራበት ታዋቂ ሰው እንደሚሆን ብዙ ጊዜ ተሰምቷት ነበር። በዚያን ጊዜ አገልጋይቷ ስለ ጉዳዩ ለመጠየቅ እየሞከረች ወደ አስማ ቀረበች። ጉጉት ገደላት። ፈገግ አለችና በመገረም አስማ ታዲያ አራም ልጅሽ አይደለም አለቻት። አስማም እጆቿ እየተንቀጠቀጡ መለሰች፣ ልጅ አልነበረም፣ ግን ያሳደግኩትና የተንከባከብኩት እናቱ ነበርኩ። በሕይወት እስካለውም ድረስ ይህንን ማድረግ እቀጥላለሁ። ለእርሷ የሆነውን ለአገልጋዩዋ ስትነግራትና ታሪኩን ከመጀመሪያው ጀምሮ ስትገልጽ ንጉሡ ረሃን ገባና ወደ እሷ ቀረበ። ዓይኖቹ በቁጣ ይቃጠሉ ነበር። ይህን ለምን አደረግሽ አላት። ምስኪኗም አስማ ፍርሃት እየታየባት መለሰች፣ ይቅርታ ጌታዬ፣ ምን አደረግኩ? ያጠፋሁት አልገባኝም አለች። እሱም ስለ ጉዳዩ ከእሷ ጋር አልተከራከረም። ጠባቂዎቹም በእስር ቤት እንዲያስገቧት ጠየቀ። እሷም እያለቀሰችና እየጮኸች በእርግጥ የሆነውን ለማስረዳት ሞከረች፣ ግን ምንም አልተሳካላትም። ንጉሡ አልሰማትም። እሱ ልጁን የሰረቀችው እሷ ነች ብሎ ስላሰበ በእሷ ላይ ቂም ይዞ ነበር። ያንን ሁሉ ጊዜ ያለ ስኬት ይፈልገው የነበረው ልጁ ነበርና። አስማም በእንባ በተሞሉ ዓይኖቿ ወደ እስር ቤት ገባች። በራሷና ባለፈው ጊዜ በኖረችው ድህነት፣ ረሃብና እጦት ሁሉ ተቆጨች። ከልጁ ጋር እንዴት እንደተንከራተተችና እሱን ከራብ ለመጠበቅና ለመንከባከብ እንዴት እንደሞከረች አሰበች። መጨረሻው ግን ነጠላ ክፍል ወዳለው እስር ቤት እንዲያደርሳት አደረገ። ነገር ግን ከግማሽ ሰዓታት በኋላ የምስራች መጣ። አስማ የመክፈቻ ቁልፎች ድምፅ ሰማች። አንድ ሰው እስር ቤቱን ለመክፈት እየሞከረ ነበር። አስማም ጨለማ ውስጥ ቆመች። አምባገነኑ ንጉሥ ተመልሷል ብላ በማሰብ በሩን የከፈተውን ሰው ለማየት ሞከረች። ግን እርሱ ልዑል አሰር ነበር። የእስር ቤቱን በር ከፈተና ወደ አስማ ቀረበ። ይቅርታ ጠየቃትና ከዕለታት አንድ ቀን ልዑል የሚሆነውን ጃድ የተባለውን ልጅ የሰረቀችው እርሷ ነች ብሎ እንዳሰቡ ነገራት። አስማም ግፍ እንደተፈጸመባት ተሰማት። ከዚያም ራሷን ወደ እርሱ ከፍ አደረገችና ሕፃኑ በደህንነት እንዲቆይ ለማድረግ ብዙ ተሰቃይቻለሁ አለች። ቀጠለችና ይህንን ልጅ ከ5 ዓመታት በፊት ነበር ያገኘሁት። ያ ደግሞ እኔ ራሴ ትንሽ ስለነበርኩና እንክብካቤ ስለሚያስፈልገኝ በጣም ከባድ ነበር። የሚያስፈልገውን ሁሉ ለማቅረብ ጥንቃቄ አድርጌያለሁ። አሁን ደግሞ እናንተ በስርቆት ትከሱኛላችሁ። ነገሩ እንዲህ ከሆነ በእኔ ላይ መጥፎ ነገር አይቶ እንደሆነ እርሱን ጠይቁት አለች። አሰር ወደ እሷ ቀረበና እጆቿን ያዘ። ወደ ዓይኖቿም ተመለከተና እውነትም ድንቅ ሰው ነሽ። ስላገኘሁሽ ታላቅ ክብር ተሰማኝ። ይህን ዕድል ስለሰጠሽኝና ወንድሜን ለመጠበቅ ጥንቃቄ ስላደረግሽ በጣም አመሰግናለሁ። እናም ይህን ሁሉ ድካም እንደምከስሽ ቃል እገባልሻለሁ። አሁን ወደ አዲሱ ክፍልሽ መውጣት ትችያለሽ አላት። አስማም በመገረም ወደ እርሱ ተመለከተችና ምን አዲሱ ክፍሌ አለች። ልዑል አሰር ፈገግ አለና ከዛሬ ጀምሮ የንጉሣዊ ቤተሰባችን አባል ነሽ። አስማም እንዴት? አባትህስ ንጉሡ አለች። አባቴ ራሱ ነው እስር ቤቱን እንድከፍትልሽ የጠየቀኝ። ስለሆነው ነገር ይቅርታ እንድጠይቅሽም ነግሮኛል። በነገራችን ላይ ያነጋግርሽ ይፈልጋል አላት። አስማም አመነታች። ፈርታና ተጠራጥራ ወደ እርሱ ተመለከተችና ይቆጣኛል ወይስ አዲስ ሴራ ነው አለች። ልዑሉም ንግግሯን አቋርጦ አትጨነቂ፣ መጀመሪያ ላይ መጥፎ ነገር አሰብንብሽ፣ አሁን ግን ታሪኩን ተረድተናል አላት። አስማና ልዑል አሰር ወደ ንጉሡ ተጓዙ። ስትገባም ትንሹ ልጅ እየጠበቃት አገኘችው። ዓይኖቹም በእንባ ተሞልተዋል። እንዳያት ወዲያውኑ ሮጠ፣ አቀፋትና በሕይወቱ ውስጥ ካገኛቸው ሰዎች ሁሉ እሷ ውድ እንደሆነች ነገራት። ከዚያም ንጉሡ ወደ አስማ ቀረበ። እጇን ሳማትና
ስለተፈጠረው ሁሉ ይቅርታ አድርጊልኝ ልጄ አላት። አስማም ፈገግ አለች። ይቅርታውን ተቀበለችና ወደ አዲሱ ውብ ክፍሏ ሄደች። አንድ ሳምንት አለፈና ሉሉ የቀለበት በዓሉን ቀን አልወሰነም። አባቱ ምክንያቱን ሲጠይቀው አሰር በአፍረት ፈገግ አለና ከልዕልት ሰልማ ጋር መጋባት ስፈልግ በጣም እንደቸኮልኩ አስባለሁ አባቴ። በእርግጥ አስማን አደንቃታለሁ እናም በትክክል እሷን ማግባት ፈልጋለሁ አለ። ንጉሱም ፈገግ አለ። እጁን በልጁ ትከሻ ላይ ያደረገና እሷ በእርግጥ ላንተ መልካም ሚስት ትሆናለች። እንግዲያውንስ የሰርጉን ቀን እንወስን ልዑል አለው። አስማ ልዑል አሰርን ካገባች በኋላ 1 ወር ሙሉ አለፈ። እጅግ በጣም ደስተኛ ነበረች። ከሱ ጋር እጅግ ውብ የሆነ የፍቅር ታሪክ ኖረች። ጀግናዋም ከድሃነት ወደ ልዕልትነት ተለወጠች።